ሰላም ጤና ይስጥልን ውድ የማሮሴት ቤተሰቦች፣ በባለፈው ቁጥር 1 ቪዲዮ 10 የተለያዩ በርቀት ልትሰሯቸው የምትችሏቸውን የሥራ አይነቶችን በዝርዝር ተመልክተናል። በዚህ ቁጥር 2 ቪዲዮ ደግሞ ሌሎች ተጨማሪ 10 የርቀት ሥራ አይነቶችን እንመለከታለን። ምናልባት ቁጥር 1 ቪዲዮን ካልተመለከታችሁት መጀመሪያ እሱን እንድትመለከቱት እንመክራችኋለን። ሙያ ቁጥር 11 ዳታ አናሊስት ወይም ዳታ ተንታኝ። ዳታ ተንታኞች ለተለያዩ ድርጅቶች የተለያዩ ዳታዎችን ይሰበስባሉ፣ ያጣራሉ፣ ይተረጉማሉ ብሎም ያብራራሉ። ይህም ድርጅቶች ትክክለኛ የሥራ ውሳኔዎችን እንዲወስኑ ያስችላቸዋል። ሁሉም ድርጅቶች ዳታ አላቸው። የሽያጭ ዳታ ሊሆን ይችላል፣ ወይም የደንበኞች ወይም ከሚያመርቱት ምርት ጋር የተገናኘ ዳታ። ስለዚህ እነዚህን ዳታዎች መስመር የሚያስይዝላቸው ሰው ወይም ባለሙያ ይፈልጋሉ። ለምሳሌ ሮቤል የሚኖረው አሰላ ነው። በኢኮኖሚክስ ተመርቆ ስራ ያልጀመረ ወይም ያላገኘ ወጣት ነው። ከዩቲዩብ እንደ ኤክሴል እና ኤስኪዩኤል የመሳሰሉትን ነፃ ኮርሶችን ተምሯል። ለቀጣሪ ድርጅቶች የሚያሳየውን 3 ፖርትፎሊዮ ናሙና ፕሮጀክቶችንም ሰርቷል። አንድ ኬንያ የሚገኝ አዲስ ወደ ስራ እየገባ ያለ ኩባንያ ሮቤልም በርቀት ይቀጥረዋል። ሮቤልም ለኩባንያው የሚሰራው ስራ የገበያ ጥናት ማድረግ፣ ስለ የወደፊት ተጠቃሚዎች ወይም ደንበኞች ዳታ መሰብሰብና ስለ ተመሳሳይ ምርቶች ጥናት ማድረግ ነው። ሙያ ቁጥር 12 ሰርች ኢንጂን ኦፕቲማይዜሽን ወይም ኤስኢኦ ባለሙያተኛ። የሰርች ኢንጂን ኦፕቲማይዜሽን ባለሙያ ድረገጾችን በጎግል ላይ ቀድመው እንዲታዩና ሲፈለጉም በቶሎ እንዲገኙ የማስቻል ስራን ነው የሚሰሩት። ለምሳሌ እናንተ ኢትዮጵያ ጫማ የሚባል ጫማ ነው የምታመርቱት። ፋብሪካችሁ ድረገጽ አለው። ስለዚህ አንድ ሰው የትም ሀገር ሆኖ ጉግል ላይ ኢትዮጵያ ጫማ ብሎ ሲፈልግ የእናንተ ፋብሪካ ስም ማለትም ኢትዮጵያ ጫማ ቀድሞ እንዲመጣ ማስደረግ ማለት ነው። የኤስኢኦ ባለሙያተኞች ስለ ቴክኖሎጂ፣ ስለ መሰረታዊ ድረገጽ ግንባታ እንዲሁም የትንተና መሳሪያዎችን ማወቅ ይኖርባቸዋል። ሙያ ቁጥር 13 ከስተመር ሰፖርት ሪፕሬዘንታቲቭ ወይም የደንበኞች ድጋፍ ሰጪ ወይም ረዳት ባለሙያ። በዚህ የሥራ ዘርፍ ደግሞ ኢሜይል መመለስ፣ በቀጥታ ስርጭት ወይም ላይቭ በድርጅቶች ቦታ ሆኖ ለደንበኞች መልእክት መላክ እና መቀበል፣ ከደንበኞች የስልክ ጥሪ መቀበልና የመሳሰሉትን ስራዎችን ነው የሚሰሩት። ዋናው ዓላማ ደንበኞችን ማስደሰት፣ ጥያቄዎቻቸውን መመለስና ችግሮቻቸውን መፍታት ነው። ሙያ ቁጥር 14 ፕሮጀክት ማኔጀር ወይም የፕሮጀክት አስተዳዳሪ። ፕሮጀክት አስተዳዳሪዎች ቡድኖችን ያደራጃሉ፣ የቀጠሮ ቀናቶችን ይከታተላሉ፣ በመጨረሻም የሚሰራው ስራ በሚፈለገው መንገድ መሰራቱን ይቆጣጠራሉ። ለምሳሌ አብዱ በቡታጅራ በአንድ ትንሽ ኤንጂኦ ወይም መንግስታዊ ያልሆነ ድርጅት ውስጥ እንደ ቡድን መሪ ወይም ቲም ሊደር ሆኖ ነው የሚሰራው። ከዚህ በፊት ከዩቲዩብ እንደ አሳና እና ትሬሎ ያሉ የፕሮጀክት መቆጣጠሪያ መሳሪያዎችን ተምሯል። ከዛም አንድ ናይጄሪያ የሚገኝ የማርኬቲንግ ኤጀንሲ ወይም ወኪል አብዱን ይቀጥረዋል። አብዱም በዚህ አዲስ በተቀጠረበት ድርጅት ውስጥ የሚሰራው ስራ 12 ሰዎችን የያዘ የይዘት ፈጣሪ ቡድንን ማስተዳደር ነው። ቡድኑ በዋናነት የሚሰራው ስራም ለድርጅቱ ይዘት መፍጠር፣ ጽሁፎችን ማዘጋጀትና ዲዛይን ማድረግ ነው። አብዱም በወር 60,000 የኢትዮጵያ ብር ይከፈለዋል። ስራውንም በርቀት ባለበት ሀገር ወይም በኢትዮጵያ ሆኖ ነው የሚሰራው። ሙያ ቁጥር 15 ዲጂታል ማርኬቲንግ ስፔሻሊስት ወይም የዲጂታል ገበያ ባለሙያተኛ። ይህ ስራ ወይም ይህ የስራ አይነት ለተለያዩ ደንበኞች የኢሜይል መልእክት መላክ፣ የድርጅቱን ምርትና አገልግሎቶች ማስተዋወቅ፣ የገበያ ዘመቻዎችን ወይም ማርኬቲንግ ካምፔንስ ማዘጋጀትን ያጠቃለለ የሥራ ዘርፍ ነው። ድርጅቶች ማህበራዊ ሚዲያን እና ሌሎች ዘዴዎችን ተጠቅመው ደንበኛ የሚፈልግላቸውን አልፎም ደግሞ የሚያገኝላቸውን ሰው ይፈልጋሉ። ድርጅቶች ምርት ሊያመርቱ ይችላሉ። ነገር ግን ያመረቱትን ምርት የሚገዛቸው ሰው ከሌለ ኪሳራ ነው። ስለዚህ የዲጂታል ገበያ ባለሙያተኛ ይህንን ክፍተት ይሸፍናል ማለት ነው። ሙያ ቁጥር 16 ላንጉዌጅ ትራንስሌተር ወይም የቋንቋ ተርጓሚ። 2 እና ከዛ በላይ ቋንቋዎችን አቀላጥፋችሁ የምትናገሩ ከሆነ ድርጅቶችና ግለሰቦች ይፈልጓችኋል። ዶክመንቶችን፣ ቪዲዮዎችን፣ ቃለ መጠየቆችንና የተለያዩ ጽሑፎችን ትተረጉማላችሁ። ለምሳሌ ሀዊ ከአምቦ አፋን ኦሮሞ፣ አማርኛ፣ እንግሊዝኛ እና ፈረንሳይኛ ቋንቋዎችን አቀላጥፋ መናገር ትችላለች። ከወራት በፊት ማሮሴት ላይ በትርጉም ስራ ትቀጠራለች። የምትሰራው ስራም ለአንድ መንግስታዊ ያልሆነ ድርጅት ወይም ኤንጂኦ የሕክምና ዶክመንቶችን
ከእንግሊዝኛ ወደ አፋን ኦሮሞ መተርጎም ነበር። ከመደበኛ ስራዋ በተጨማሪ ነበር የትርጉሙን ስራ የምትሰራው። በወር የተወሰኑ ሰዓቶችን ብቻ በመስራት 5000 የኢትዮጵያ ብርም ይከፈላት ነበር። ሙያ ቁጥር 17 አፊሌት ማርኬተር። እነዚህ ደግሞ የሌሎች ሰዎችን ምርት በማስተዋወቅ በሚሸጡት እያንዳንዱ ምርት ኮሚሽን የሚከፈላቸው ናቸው። እናንተ ምርት አታመርቱም፣ ሌላው ያመረተውን ነው የምትሸጡት። ለምሳሌ ሜሮን ከሐረር የቴሌግራም ቻናል አላት። በቻናሏ የቴክኖሎጂ ልጥፎችን ትለጥፋለች ወይም ፖስት ታደርጋለች። ከዕለታት በአንዱ ቀን የቴክኖሎጂ ትምህርት ኮርሶችን የሚያዘጋጅ ኩባንያ የአፊሌት ማርኬቲንግ መርሃ ግብር እንዳለው ሜሮን ስታውቅ ትቀላቀላለች። የሆነ ሰው በሜሮን ሊንክ ተጠቅሞ ኮርስ ሲገዛ ኮሚሽን ታገኛለች። ይህን ስራ ላለፉት 2 ዓመታት ሰርታለች። አሁን ደግሞ ሌሎች ሰዎች እንዴት አፊሌት ማርኬቲንግ ላይ ተሰማርተው መስራት እንደሚችሉ ታስተምራለች። ሙያ ቁጥር 18 ኳሊቲ አሹራንስ ኢንጂኒየር ወይም የጥራት ተቆጣጣሪ። የጥራት ተቆጣጣሪዎች ድህረ ገጾች እና የስልክ መተግበሪያዎች ለሕዝብ ከመተዋወቃቸው በፊት ጥራታቸውን የሚፈትሹ ናቸው። እያንዳንዱ ባህሪ ወይም ፊውቸር እንደታቀደውና እንደተፈለገው መስራት አለመስራቱን ያረጋግጣሉ። በዚህም ሂደት ውስጥ ያገኟቸውን እንከኖች ለባለቤቱ ያሳውቃሉ። በዚህ ሙያ ትኩረትና ዝርዝር ነገሮችን የመረዳት ችሎታ ያስፈልጋል። ሙያ ቁጥር 19 ሳይበር ሴኩሪቲ ወይም የሳይበር ደህንነት። ይህ ከፍተኛ ሙያ ነው፣ እንዲሁም ጥሩ ይከፍላል። የሳይበር ደህንነት ባለሙያዎች ኩባንያዎችን ከሳይበር ጥቃትና ዳታ ስርቆት ይከላከላሉ። ይህን ስራ ለመስራት ተገቢ ስልጠና መውሰድ ያስፈልጋል። ደስ የሚለው ስልጠናውንም ከበይነመረብ በነፃ ማግኘት ይቻላል። እነዚህን ስልጠናዎችንም ከትራይሃኪሚ.com እና ሲስኮ ኔትወርኪንግ አካዳሚ ማግኘት ትችላላችሁ። ሙያ ቁጥር 20 ሪሞት ፕሮፌሽናል ኮንሰልተንሲ ወይም የርቀት አማካሪ። ይህ በዘርፉ በቂ እውቀትና ልምድ ላላቸው ባለሙያዎች ነው። ለምሳሌ ስለ የሰው ኃይል አስተዳደር፣ ስለ ፋይናንስ፣ ስለ ማርኬቲንግ፣ ስለ ሕግ ወዘተርፈ በቂ እውቀት ካላችሁ ኩባንያዎች ለእናንተ የምክር አገልግሎት ይከፍላሉ። ለምሳሌ ዶክተር መሐመድ ከአዲስ አበባ የቢዝነስ ማኔጅመንት ወይም በቢዝነስ ማኔጅመንት 10 ዓመታት ልምድ አለው። ጅቡቲ የሚገኝ ኩባንያ በርቀት ዶክተር መሐመድን ይቀጥረዋል። በበይነ መረብ ለኩባንያው ሰራተኞች ስልጠና መስጠት፣ የኩባንያውን በጀትና እቅድ ማዘጋጀት፣ አልፎም መገምገም፣ ለኩባንያው ስልቶችን ወይም ቢዝነስ ስትራቴጂዎችን መፍጠር፣ ቡድኖችን መምራትና የመሳሰሉትን ወሳኝ የኩባንያውን ስራ ነው ዶክተር መሐመድ በርቀት የሚሰራው። ዛሬ በዚህ ክፍል 2 ቪዲዮ ከባለፈው ክፍል 1 ቪዲዮ የቀጠለ ተጨማሪ 10 የርቀት ስራ አይነቶችን ነው በወፍ በረር ያየነው። በክፍል 1 እና 2 ቪዲዮዎች ያየናቸው የስራ አይነቶች በርቀት ባላችሁበት ቦታና ሀገር ሆናችሁ ተቀጥራችሁ መስራት የሚያስችሏችሁ ሙያዎች ናቸው። ልብ በሉ፣ የርቀት ስራ አይነቶች በጣም ዘርፈ ብዙ ናቸው። እኛ እስካሁን የተመረጡ 20ዎቹን ብቻ ነው ያየናቸው። የቀሩትን ጉግል አድርጉ። እያንዳንዱ ሙያ ተጨማሪ መረጃና ጥናት ያስፈልገዋል። ስለዚህ የመረጣችሁት ሙያ ላይ ተሰማርታችሁ ለመስራት በቂ እውቀትና ክህሎት ያስፈልጋችኋል። የርቀት ስራዎችን በፕላትፎርማችን ማሮሴት ላይ ታገኛላችሁ። ለፕላትፎርማችንም አዲስ ከሆናችሁ በቴሌግራም ቻናል ማሮሴት በሚለው ስማችን ወይም በድህረ ገጻችን maroset.com ላይ ታገኙናላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር እንሰንብት።